ማየት አትፈልግም። ለጥላለች። አዎ እኔስ አንቺማ ምን ተንጨረጨሪያለሽ እንዳለው እንጨረጨራለሁ። አዎ ሰላም የዩቲዩብ ቤተሰቦቻችን፣ ይህንን ቪዲዮ ከማየታችሁ በፊት ሰብስክራይብ አድርጋችሁ እኛን ተከፋይ እንድንሆን አድርጉን። 151,000 ቤተሰቦች አላችሁን። 10,000 ብታገቡን ተከፋይ እንሆናለን። ያው እንግዲህ አግዙን። ሰላም የዩቲዩብ ቤተሰቦቻችን፣ እንግዲህ ዛሬም ፕሮግራማችን ልንጀምር ነው። ዛሬ እንግዲህ ስለ ልጆቻችሁ ነው የምጠይቃችሁ፣ ስለኛ ማለት ነው። ተራ በተራ እንግዲህ እሺ፣ ልጆ ሲናደድ ወይም ሲቀየም የሚያሳይ የመጀመሪያ ባህሪ ምንድን ነው? ከሁለታችን ከኔና ከስንታየው ስንቀየም የምናሳየው ባህሪ ምንድን ነው? ከፋዘር ልጀምር። መጀመሪያ ጥያቄ የሚሆነው ከአባቴ ነው። ልጆ ሲናደዱ ወይም ሲቀየሙ የሚያሳይ የመጀመሪያ ባህሪ ምንድን ነው? ከኔ ወይም ከስንታየው? ባህሪ ስንናደድ የምናሳየው ባህሪ ስንታየው ኩርፊያ ነው። እሺ እኔስ? አንቺ ደግሞ መንጨርጨር ነው። መንጨርጨር። አረ እሺ። ስለዚህ ብታስተካክሉ ጥሩ። ሁለታችንም። አዎ ኦኬ። ኩርፊያ የማያስፈልገው መንጨርጨር የማያስፈልገው በመነጋገር መፍታት ትልቅ ነገር ነው። እሺ እማዬስ ምን ትያለሽ? ማለም ትግስት እናቱን ጠቅለል ብላ ነው የምተኘው። አኮፋ ራስ ማትበላ ምን ማትልን ጠቅለል ብላ ነው የምተኘው። ማየት አትፈልግም። ለጥላለች። አዎ እኔስ? አንቺማ ምን ተንጨረጨሪያለሽ እንዳለው እንጨረጨራለሁ። አዎ ዛሬ መሰለኝ ወቀሳው የሚበዛው። እሺ አባ ጋር ነው የምሄደው። ጥፋት አጥፍቶ ለመሻሻግ የሚያደርገው በጣም አስቂኝ ነገር ምንድን ነው? ጥፋት አጥፍተን ለመሻሻግ የምናደርገው አስቂኙ ነገር ምንድን ነው? የሆነ ጥፋት አጠፋና ጥፋታችንን ለመሸፈን የምናደርገው አስቂኝ ነገር ምንድን ነው? የሚያስቅ ነገር የምትለው? በቃ እዛው ትተጋገዛላችሁ ሁለታችሁ። የሚያስቀው እሱ ነው። ላለማውጣት ትተጋገዛላችሁ። መሸፋፈናችን ያስቃል። አዎ ያስቃል በጣም። እሺ እማዬስ? ብትደባበቁም ትሸፋፈናላችሁ። ያንዳችሁ ገመና እንዳይወጣ ትሸፋፈናላችሁ። እሱ ጥሩ አይደለም። እሺ ስልክ ወይም ቲቪ ሲከለከል የሚያሳየው ምላሽ ምንድን ነው? ከኔና ከስታየው? ስልክ ወይም ቲቪ ስንከለከል። ስልክ እንግዲህ ማንም ከልክሏቸው አያውቅም። ያው እንግዲህ በባህሪ እናንተን ስልክ ማየትም አልፈልግም፣ መከልከልም አልፈልግም። ቲቪ ዝም ብላ የምትከፍተው እሷ ናት። ድምፅ ቀንሽ ነው፣ ሌላ ነገር የለም። እማዬስ? ስንታየው ናት ቴሌቪዥን ትከፍታለች፣ ግን ጥናት ለምን አታጠኑም ተብሎ ስለሚጠየቁ ልክ እኛ ስንመጣ ቴሌቪዥኗን ታጠፋ ነበረ። ጥናታችሁን አጥሩ ስንላችሁ ቴሌቪዥኑ እንዲቀዘቅዝ እንትን ታደርገዋለች፣ ትገላልጠዋለች እንዳናቀባት እና ጥናቷን እንድታጠና ነው በዛ ሰዓት እንጂ ክልካሌ አይደለም። ኦኬ እሺ፣ ወደ አባሊድ። ጥፋት ስናጠፋ ይቅርታ ለመጠየቅ ዝግጁ ነን ወይስ እናኮርፋለን? ዝግጁ ናቸው። ይቅርታ ለማለት አናኮርፍም? እሺ እማዬስ? እናኮርፋለን አናኮርፍም? ጥፋት አጥፍተን አታችሁም ያው ይቅርታ ትጠይቃላችሁ። እሺ አባጋሊት፣ ካንተ ወይም ከማዬ ይበልጥ የወሰድነው እጅግ የሚመሳሰለው ባህሪ ምንድን ነው? ከእናንተ የወሰድነው ባህሪ የምትሉት? መጀመሪያ ከኔ ጀምር። ከእናንተ የወሰድኩት ባህሪ ምንድን ነው? ካንተ? ከእኔ ፈጣንነት፣ እሺ አስተዋይነት። እሺ የኔን ነው የምንነግረኝ? እሺ እኮ ከእናትሽ ደግሞ ቀጥታ ተመሳሳይ የሆነ ከወዲሁ የሳንቲም አያያዝ ወደ እናትሽ ሄደሽ ቁጠባ ግድ ነው፣ ያስፈልጋል። እሱ ላይ 0 ነሽ። እሺ ሁለታችሁም 0 ናችሁ። እሺ
ከወዲሁ ቁጠባ ያስፈልጋል። እሺ ስንታየውስ? ያው ነው ተመሳሳይ ነው። አዎ እማዬስ ምን ትያለሽ? ከአንቺ ወሰድኩት ባህሪ ምንድን ነው? ያው ነው እሱ የተናገረው ንግግር ነው። የምጨምርበት ነገር የለም። ከአንቺ ባህሪ ወሰድኩት። አሁን እናቱን ቅልጥፍና ብዙ ነገር ዳት ያለሽ ናት፣ ዳታኛ ናት። አንቺ ግን ሁሉን ነገር በደቂቃ ውስጥ የምትሰሩ ስራ አለሽ። በደቂቃ ውስጥ እሺ አባ ጋር ነው የምሄደው። አዲስ ነገር ወይም አዲስ ምግብ ለመሞከር ያለን ፍላጎት ምንድን ነው? የኛ የሆነ አዲስ ነገር ሲመጣና አዲስ ምግብ ስናይ ፍላጎታችን ምንድን ነው? ይሄን ያህል በጣም እንጓጓለን ወይስ ምንድን ነው? ምንም ነገር የምትጓጉት ነገር የለም። በተለይ በሚበላ ጉዳይ ቤታችሁን ወዳጆቻችሁ ባለፉበት ስለሆነ የምትሄዱት የምትጓጉበት ነገር የለም እስከማውቀው ድረስ። ማየት የላችሁ በዚህ ጸባይ እንኳን ምንም የላችሁ። ወደ አባ ልሂድ። አንድ ነገር ሲከብደን እኔና ስንታየው ማለት ነው በቀላሉ ተስፋ እንቆርጣለን ወይስ ድጋሚ እንሞክራለን? ተራ በተራ መጀመሪያ ከስንት እንጀምር ነው? አንዱ ተስፋ መቁረጥ ሳይሆን በደንብ አለመረዳት፣ ተሞክሮ አለመውሰድ፣ የቤተሰብን በተለይ የአባትን ጭንቅላት አለመጠቀም። ይሄ ድክመታችሁ ነው። የሁለታችሁ አንድ ድክመታችሁን አርሙ። ቢያንስ ጭንቀት ሲመጣ ያን ነገር እንዴት እንዳለፍና እንዴት እንዳለፉ መጠየቅ ብትጠይቁ ወዲያው እንትን ነው። በእርግጥ ይሄን ያህል ያጨናነቀ ነገር እስካሁን የለም። ያው አልፋችሁ ስለምትሄዱ ያ ደግሞ ወደ ጭንቀት ስለሚዳርግ ያን ነገር በመነጋገር መፍታት። ማይስ እስካሁን ድረስ የተጨናነቃችሁበት ነገር ምንም የለም። የሆነ ነገር ክብድ ሲለን ተስፋ ነው የምንቆርጠው ወይስ ምንድን ነው የምናደርገው? ተስፋ መቁረጥ እንኳን ተስፋ የምንቆርጠው ትንሽ ስንታየው ናት፣ ግን እናረጋጋታለን። ትንሽ ተስፋ ተቆርጥና ብዙ ነገሮች ተስፋ ትቆርጣለሽ፣ ወዲያው ግን ትመለሳለሽ። አንቺ እንኳን ጣጣ የለሽ። ጣጣ የለኝም። እሺ ማታ ማታ ማለት ነው መብራት ሲጠፋ ወይም ጨለማ ሲሆን በጣም የሚፈራው ማን ነው? አይ ፍራቻ ምንም ነገር የለም። አንፈራ። እሺ አባስ? መብራት ሲጠፋ አው ጨለማ ሲሆን በጣም የሚፈራው ማን ነው? ተቃራኒ። አይ በቃ አባ ስንታየው ነው ፈራው ብሏል። እሺ ትምህርት ቤት መሄድ አልፈልግም ብሎ ሰበብ የሚያበዛው ማን ነው? ትምህርት ቤት ለድም ብሎ ሰበብ የሚያበዛው እሱ ጋር ፈታኝ ነው። ሁለታችሁም አጭበርባሪዎች ነበር። እንደገና ፈተና ቀይራችሁ ቀዳችሁ የምትመጡ ተመሳሳይ ባህል ነው ያላችሁ የነበራችሁ። በጣም ግን ተኮርኩዳችሁ በደንብ ተመልሳችኋል እንጂ ሁለታችሁም አንድ ናችሁ። ሁለታችንም አንድ ነን። ማያለ አንቺስ ምን ትያለሽ? ምንም የለያችሁ ነገር የለም። እዛው እርስ በርሳችሁ ስለምትደባበቁና ስለምትሸፋፈኑ ያንዳችሁን ገመና ለአንዳችሁ ትሸፋፈናላችሁ። በቃ ይሄ ነው። እሺ እቤት ውስጥ በትንሽ ነገር ፈጥኖ የሚያታልለው ወይም የሚያስቀው ሰው ማን ነው? በትንሽ ነገር ቤት ውስጥ የሚያታልለው ወይም የሚያስቀው ሰው ማን ነው? የሚያታልለው ወይም የሚያስቀው ቶሎ ብሎ አታሎ የሚያስቀው ማን ነው? ማንም የለም። ማየት የለም። እሺ ቤት ውስጥ ማለት ነው ከኔና ከስንታየው የቤተሰብ አለቃ መስሎ ሌሎች ለማዘዝ የሚሞክሩ የትኛው ልጅ ነው ይላል? የለም። እሺ ከወላጆች ጋር በጣም የሚያሳስቅ ወይም የሚያስቅ ነገር የገጠመ አጋጣሚ አለ ይላል?
እንግዲህ ቤታችን ሁሌ በደስታ ጨዋታ ሁላችንም በጨዋታ ነው የምናሳልፍ። እሺ የኔ ህልም ሳድግ ምን መሆን ነበር የምፈልገው? እንጂ ምንም አይታወቅም ምን መሆን እንደምፈልግ። እማዬ ንገሪኝ። ግልጽ የሆነ አልነበረም መሆን የምፈልገው። እማዬስ ምን ትያለሽ? አለ አውሪ እማዬ፣ ምን ታውቂዋለሽ? ምን ላይ ነበር? አይ እማዬ የምታውቀው ነገር ስላለ ምን ላይ ነበር ድሮ ማተኮረው ከትምህርት የጎን ለጎን? በጣም መጽሐፍ ታነቢያለሽ፣ መጽሐፍ ትፈልጊያለሽ። በጣም ድርሰት ማለት ነው። ድርሰት ማለት ነው። በጣም ትፈልጊያለሽ። ደራሲ ማለት እሱን በጣም ራሱ መጽሐፉላ እያመጣሁልሽ ነበር። እሺ እኔ ሳድግ የራሴን ሱቅ የድርጅት ብከፍት የዛኔ ምን የሚሸጥ ይመስላችኋል? ትልቅ ደረጃ ምደርስ ይመስላችኋል? አላማ አለኝ አሁን ሱቅ ወይም ድርጅት ብከፍት ብዬ አስባለሁና እዛ ደረጃ ደርሳለሁ። አንድ ሰው ቦታ ላይ የማይደርስበት ምክንያት የለም። ይደረሳል። ይሁን ሀሳብ እንግዲህ ቤተሰብ የዛሬ ጥያቄያችን ይሄ ይሆናል። እንግዲህ ድጋሚ እንበለው ቤተሰብ ዛሬ የጠየኳቸው ጥያቄዎች እነዚህ ይሆናሉ። ከዚህ በኋላ ደግሞ ከበድ ያሉ ጥያቄዎች አዘጋጅቼ እመጣለሁ። ሰብስክራይብ ዩቲዩብ ቻናላችን ሼር በማድረግ ተባበሩን። አባ እንግዲህ ይቀጥል። የዩቲዩብ ቤተሰቦቻችን እንግዲህ በድጋሚ 151,000 ፎሎወሮች ያላችሁን ይህንን ዩቲዩብ 10,000 በማስገባት ተከፋይ እንድታደርጉን በትህትና እንጠይቃለን። እናመሰግናለን።